በቤታችሁ ውስጥ አንድ ሰው በአስም ወይም በታይፕ 2 ስኳር የተያዘ ካለ ይሄ መልእክት ይጠቅማችኋልና ለሌላውም አጋሩት። በእናንተ ቤት ውስጥ ለዚህ ችግር የተጋለጠ ሰው ባይኖርም እንግዲህ ሰብአዊነት እስከሆነ ድረስ ሌላ ሰው ችግሩ አጋጥሞት ሊሆን ይችላልና መረጃውን እንደሰማችሁ ወዲያውኑ ለሌላው እንዲደርስ ሸር በማድረግ ያው የበኩላችሁን ድርሻ ተወጡ ነው የምላችሁ። ይሄ ተክል በመሞት ላይ ያሉ ሴሎቻችን መልሰው እንዲያገግሙ በማድረግ ጉልህ አስተዋጽኦ ነው ያለው። በተለይ በአስም ችግር ውስጥ የምትሰቃዩ በአስም ችግር ውስጥ ናችሁ የምትሰቃዩ ግለሰቦች ካላችሁ ይህንን ተክል ሙሉ በሙሉ ትነቅሉና አጥባችሁ ካጠባችሁ በኋላ ቀቅላችሁ በቀን 50 ሚሊ ሊትር በአጠቃላይ 150 ኤምኤል ብትወስዱ ጧት ቀን ማታ አርጋችሁ ማለት ነው ለ3 ጊዜ አርጋችሁ 50 ሚሊ ሊትር ብትወስዱ በ21 ቀን የአስም ችግራችሁ ይቀረፋል። እንዲሁ ደግሞ መደብ 2 የምንለው የስኳር አይነት ካለ በሻይ መልኩ ብታዘወትሩት ፍጹም በደማችሁ ውስጥ አንድም አይነት የስኳር ምልክት አይታይም። እስከዛሬ የተለያዩ የጤና በረከት ያላቸው እጽዋቶችን አሳይቻችኋለሁ፣ ነግሬያችኋለሁ። የዚህ ግን የተለየ ነው። ብትጠቀሙበት ራሳችሁን ብትጠቀሙበት ደግሞ የሌላውን ሰው ህይወት ከችግር ትታደጋላችሁ እና ስለ እጽዋት ተወቁ ምላችሁ ሰርክ የማይደክመኝ እኔ ዮሐንስ ሽፈራው ነኝ። እንዲሁም የተለያዩ ቻናል ላይ ያያችሁት ይህን ተክል ታውቀዋለህ ወይ ዮሐንስ እባክህ ካለህ የምትሉኝ ሰዎች እናንተም ደጃፍ ላይ እንዲሁ እንደ ቀልድ በቅሎ ነው የሚገኝ። ችግሩ የማስተዋል ብቻ ነው። ተጠቀሙበት። ሌላው ቪዲዮ በምሰራ ሰዓት ያው እይታ ብዙ ይኖረዋል፣ ግን ላይክ እና ሼር ቁጥሩ ትንሹ ነው ያለው። ስጦታ ማለት በገንዘብ ሰው ከወደቀ በኋላ ሌላውን መርዳት ሳይሆን በህይወት እያለ መርዳት ነው። በህይወት እያለ ችግር ላይ እንዳይወድቅ ሌላውን ማገዝ ማለት ነው ሰጪ ወይም ስጦታ የምንለው። ካልሆነ ሰው ከወደቀ በኋላ ልናነሳው ብንጥር ምንም ዋጋ አይኖረውም። ሳይወድቅ ለሌላው ለመድረስ የምታስቡ ሰዎች ካላችሁ እንዲህ አይነት መረጃዎችን በማጋራ ሰዓት ሸር አድርጉ፣ ራሳችሁም ተማሩበት። በኢኮኖሚም ደረጃ ብታዩ እንግዲህ ለተለያዩ ሀገራት ይህንን እጽዋት እንዲመለክላችሁን የእጽዋት ውጤቶች ወደ ገበያ ይዛችሁ ብትቀርቡ የራሳችሁንም የኢኮኖሚ ችግር ትፈታላችሁ። እንደተለመደው እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። መልካሙ